በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ቅዳሴን መቅዳት እጀምራለሁ። ከዚህ በፊት መልክአ ሕማማት ከመጀመሪያ እስከ መጨረሻ እንደተማማርነው ዛሬም ብዙዎቻችሁ ቅዳሴ ይጀመርልን እያላችሁ ስትጠይቁ ለነበራችሁ በጥያቄያችሁ መሰረት ዛሬ ጀምረነዋል ማለት ነው። ሰኞ፣ ማክሰኞ፣ ሐሙስ በእነዚህ በሦስቱ ቀናቶች የሚባል የቅዳሴ መግቢያ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት ድርብ ወይም ሁለተኛ ወስዕልት በዕንቈ ጳዝዮን እምነበሃ ቅድስት ቤተ ክርስቲያን። የምልክቶች ስም እምነበሃ ላይ ያለው ህ ምልክት ህብስት ማለት ነው። ቅድስት ቤተ ክርስቲያን ላይ ያለው መንሁድ ማለት መንክረ ገብሩ አይሁድ ማለት ነው። ስርጉት ላይ ያለው ሬ የሚለው ምልክት በዝማሬ ማለት ነው። አረፋቲሃ ስ ይላል ድርስ ማለት ነው። በላዩ ላይ ድጓ ሚል ድጋፍ አለው። በድጓ ድርስ አቅንቶ ይቀራል፣ በቅዳሴ ግን ጭሮ ስለሚደፋ ነው። ወስዕልት ዲ ይላል አዲም ማለት ነው። በዕንቈ ጳዝዮን መረ እምከርሰ እሙ አእመረ ማለት ነው። ወይም ድጋፍ በደብረ ታቦር በሮብ በአርብ በቅዳሜ በእነዚህ በሦስቱ ቀናቶች የሚባል መስቀል አብርሃ በከዋክብት አሰርገ ወሰማየ በከዋክብትን ወደዛ ማያያዝ ማለት ነው። ትአሰርገ ወሰማየ እምኩሉ ሰም ፀሐየ አርአየ ሁለተኛ ፀሐየ አርአየ መስቀል አብርሃ በከዋክብት አሰርገ ወሰማየ። ምልክቶቹ ከላይኛው ጋር ተመሳሳይ ናቸው። ፀሐይ ላይ ያለው ድርቡ በደ የሚለው ምልክት በደብር ማለት ነው። በእሁድ ሰንበትና ከትንሣኤ እስከ ዳግማይ ትንሣኤ የሚባል ኩሎ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሁለተኛ ኢይበል ፈላሲ ዘገብአ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ሀበ እግዚአብሔር ይፈልጠኒኑ እምሕዝቦ ኩሎ ዘገብራ ለጽድቅ ጻድቅ ውእቱ
ወዘያከብር ሰንበተ ዘገብራ ለጽድቅ ላይ ያለው ውኑ የሚል ምልክት ትከውኑ ማለት ነው። ዮምን ይመስላል። ጻድቅ ውእቱ ህብስት ነው። ወዘያከብር ሰንበተ መንክረ ገብሩ አይሁድ ይበል ፈላሲ በደሮ ፈላሲ ላይ ያለው ጥል ሚል ዘንጥል ው የሚለው አውግር ማለት ነው። ሁለተኛ የፊደል አያያዝ ልዩነት ነው። ሶስተኛ ለምንት ዘገብአ ላይ ረአዮም አበ እግዚአብሔር ብረት ድፋት መለየት ቀጥሎ ያለው ረክረክ ማፍጠን ማለት ነው። ከፎ ማለት እዘለ ከፎ ማለት ነው። ይፈልጠኒኑ አንብር እምህዝቡ አቀድም ሳያቀና ማለት ነው። ቀጥሎ አያይዘው ሃሌ ብእሲም እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰምዐ መጻሕፍተ ቅዱሳተ ወኢተአገሰ እስከ ይፍጽሙ ጸሎተ ቅዳሴ ድርብ እስከ ይፍጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድ እምቤተ ክርስቲያን ድርብ ክርስቲያን እስመ አማሰነ ሕገ እግዚአብሔር ወአስተሐቀረ ቆመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሮን ድርብ ከመዝ መሃሮና ሐዋርያት በአብጥሌሶሙ ሃሌሉያን ደግመዋለሁ። ሃሌ ሎያ
እመቦ ወይም እመዎ ብእሲም ክርስቲያንን እደግመዋለሁ። ክርስቲያን ክርስቲያን ያ ላይ ሳያሳርፍም ይሄዳል። ከመዝ መሃ ወይም ከመዝ መሃ መላይ ደረት ድፋትም ይሆናል ርክርክም ይሆናል ማለት ነው። መሃሮነ ሐዋርያት በአብጥሊሶሙ የምልክቶች ስም ሎያ ላይ ያለው ሀ ብዙሃን ማለት ነው። እመቦ ላይ ያለው ሰለስተ በግዕዝ 3 ቁጥር ያለው ሰለስተ አስማተ ሰዓታት መጀመሪያ ላይ የምናገኘው ማለት ነው። ብእሲ ሀ ይላል ብዙሃን ማለት ነው። ምእመናን ብር ይሰብር ማለት ነው። ዘውአ ቤተ ክርስቲያን ጹ ብፁዕ አንተ ዮሐንስ ማለት ነው። በጊዜ ቅዳሴ ሮ ይላል በደሮ ማለት ነው። ቅዳሴ ው ይላል አውግር ማለት ነው። ጥል ላይ ያለው ደግሞ ዘንጥል ማለት ነው። በጊዜ ቅዳሴ መምታት እንደማለት ነው። ወይ ሰምዐ አንበር ነው። መጻሕፍተ ቅዱሳት ለጊዜ ዝናም ቅላይ ኡ ይላል ተላይ ጊ ይላል ማለት ነው። ኡ ማለት ወይ ወውእ ነው። ጊ ማለት ለጊዜ ዝናም ማለት ነው። ወይ ተአገሰ ጢ ይላል አንቀጥቃጢ ማለት ነው። ሳያንቅ እስከ ይፌጽሙ ጸሎተ ቅዳሴ ጸላይ ያለው ጹ ሚል ብፁዕ አንተ ዮሐንስ ማለት ነው። በድርቡ ዘር ይጨምራል። እስከ ይፌጽሙ ጸሎተ ወቅዳሴ ይላል ማለት ነው። አስተውል። በድርቡ ጸላይ ያለው ምልክት ኔሃ የሚለው እንተ ኢገብራ እምኔሃ ማለት ነው። ድጋፉ ረአ የሚለው ረአየሙ ማለት ነው። ወኢተመጠወ መላይ ያለው ጠ የሚል ምልክት ተመይጠ ማለት ነው። ልም ማለት ዘኢይጸልም ነው። እምቁርባን ይሰደድ ይሰደድ ላይ ያለው ው የሚል አውግር ማለት ነው። እምቤተ ላይ ያለው በሃንበላ ማለት ነው። ክርስቲያን ርስ ይላል ድርስ ማለት ነው። የድርቡ ምልክት ይደሉ ይላል ርቶ ይደሉ ግዕዝ ኪዳን የምናገኘው ምልክት ነው። እስመ አማሰነጥ ይላል አንቀጥቃጢ ማለት ነው። ሕገ እግዚአብሔር ብሄኬም ይላል ይሄም በብሔረ ሴኬም ማለት ነው። ወአስተሐቀረ ሰ ይላል ሰርአ ማለት ነው። ድጋፉ ይወም ቅድመ ንጉሥ ሰማያዊ ጉ ላይ ያለው ሆ ኦዝ ማለት ነው። ሰ ላይ ያለው ኦ ወይ ወውኡ ማለት ነው። ዊ ላይ ያለው ጊ ለጊዜ ዝናም ማለት ነው። ንጉሠ ሥጋ ሮ ይላል በደሮ ሥጋ ላይ አውግር ወመንፈስ ርስ ማለት ድርስ ማለት ነው። ከመዝ ሌ ይላል ሀሌ ማለት ነው። መሃሮነ ቢ ይላል ግቢ ድርቡ በራ ይላል ቀደሳው አክበራ ማለት ነው። ዜማው ንሽውን ይመስላል። ሐዋርያት መስ ይላል መስቀል ማለት ነው። በአብጥሊሶሙ አንብር። ውድ የሙራደ ቃል ዘደብረ አባይ ቅዳሴ ቤት ዩቲዩብ ተከታታዮች የዛሬው ክፍል 1 ቅዳሴ ወይም ሥርዓተ ቅዳሴ ትምህርታችን ይህንን ይመስላል። ሐሳብ አስተያየታችሁ በኮሜንት ጻፉልኝ። ለወደፊቱ ማስተካከለው ነገር ካለ ቪዲዮውን ብዙዎች ይማሩበት ዘንድ ላይክ፣ ሼር ማድረጋችሁ እንዳይረሳ። ክፍል 2 ይቀጥላል። ወስብሐት ለእግዚአብሔር። ይቆየን።